መኪና ስትገዙ ማየት ያለባችሁ ዋና ዋና ቦታዎች፣ ዋና ዋና ነገሮች እና የት ላስፈትሽ የሚለውን ነገር ዛሬ ነግራችኋለሁ። ሰላም እንደኛችሁ ዲጄናቲ ካር ማርኬት ቤተሰቦች፣ በቅድሚያ ፕላስ ምልክቱን በመጫን ቤቱን ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁ እያንዳንዷን ነገር ዲቴል ዛሬ አነግራችኋለሁ። ይመቻችሁ። ስለዚህ በሶስት ስቴፕ ከፋፍዬ መኪና ስትገዙ ማድረግ ያለባችሁን ነገር አስረዳችኋለሁ። አንደኛው ምንድነው መኪናውን ለምን ፐርፐዝ ነው የምንገዛው፣ ሁለተኛው መኪናውን ስንገዛ እኛ ቅድሚያ ማየት ያለብን፣ ሶስተኛው የት ነው ማስፈተሽ ያለብን የሚለውን ሶስቱንም አብራራላችኋለሁ። የመጀመሪያው ምንድነው መኪናውን ለምንድን ነው የምንገዛው? ለማስፈተሽም መኪናውን ለመግዛትም ስራ ለመስራትም መጀመሪያ ምንድነው መኪናው ምንድነው የምገዛው፣ ለምን ፐርፐዝ ነው የምገዛው የሚል ነገር ያስፈልጋል። ለምሳሌ ይሄንን ርዕስ ያነሳውበት ምክንያት አንዳንድ ሰው የሆነ መኪና አቅርቢለት እዚህ ጋር ለምሳሌ 1000 ሲሲ ሆኖ ነዳጅ የማይነካ መኪና፣ ከዛ እዚህ ጋር ደግሞ 1600 ሲሲ ሆኖ ነዳጅ የሚነካ መኪና አቀርባለሁ። ይሄኛው መኪና ነዳጅ እየነካም የሚያስፈልገው ሰው ካለ ያ ሰው ሊገዛው ይገባል። ለምሳሌ ራይድ የሚሰራ ሰው ከሆነ ኮምፓክቱን 1000 ሲሲዋን ወይም ቪትሱን ነው መግዛት ያለበት። ነዳጅ እንዳይበላው ከተማ ውስጥ ነው የሚንቀሳቀሰው፣ የትም አይሄድም። ጉልበቱ ያን ያለ እሱ አስፈላጊ አይደለም። 1600 ሲሲ የሆነውን ደግሞ መኪና መግዛት ያለበት ሰው ይኖራል። ለምሳሌ ክፍለ ሀገራት ላይ ረጅም መንገድ የሚሄድ ጉልበት የሚያስፈልገው በፍጥነት መድረስ ያለበት ሰው ነዳጅ ስለሚበላኝ ብሎ መኪናው ሊቶ አይገባም። ስለዚህ ምንድነው ነዳጅ መብላት አለመብላት እንደ መኪናው አገልግሎት ነው ሊወሰን የሚገባው እንጂ ነዳጅ የሚበላ መኪና አይነዳም፣ ነዳጅ የማይበላ መኪና ይነዳል የሚባል ታሪክ የለም። ሁለተኛው ምንድነው መጀመሪያኛ ማየት የሚገባኝ መኪና ስንገዛ ጠርዝ አለው ወይ፣ ሻንስ ያለው ወይ፣ ሞተር ፈቷል አልፈታም፣ ሞተር ፈቷል አልፈታልም የሚለውንም ቃል ደግሞ አብራራላችኋለሁ። ያለው የመኪናው ኮንዲሽን እንዴት ነው የሚለውን እናያለን። ያንን ስናይ በሌላ ቪዲዮ መኪናውን እያሳየኋችሁ ጠርዜቱ ጋር እንደሆነ ሻንሲው ምናምን ያለውን ነገር አሳያችኋለሁ። ነገር ግን አሁን አብዛኛውን ጊዜ ሞተር ፈቷል መኪናው፣ ሞተር ከፈታ አልፈልግም የሚል ሰው አለ። ሞተር ምን እንደሆነ መፍታት ምን እንደሆነ ራሱ ኢቭን የማያውቅ ሰው ሞተር ከፈታ አልፈልግም የሚለውበት ምክንያት ምንድነው? ከጎኑ ያለው ሰው ሞተር ከፈታ መግዛት የለብም ስላለው ብቻ ነው። ኮንሲደር ማድረግ ያለባችሁ ግን እዚህ ጋር ነው እኔ ስንት ብር ነው ያለ የስንት ዓመተ ምህረት መኪና ነው የምገዛው? 20 ዓመት ያገለገለ መኪና ሞተር አልፈታም ማለት አይቻልም። በቃ ይፈታል። ምክንያቱም ተነርቷል፣ የመኪና አገልግሏል። ሞተር የማይፈታ ቢሆን ኖሮ ስፔር ፓርት ራሱ ባልኖረው ነበር። ካምፓኒው ራሱ እኮ ስፔር ፓርት ሲያዘጋጅ ምንድነው ተፈቶ አገልግሎቱን ጨርሶ ያ ነገር እንዲቀየር መቀየሪያ ነው ያዘጋጀው። ስለዚህ ምንድነው ሞተር መፍታት ኢሹ አይደለም። ግን የ20 ምናምን የ21 የ22 መኪና ዓመተ ምህረት መኪና የ2019 ዓመተ ምህረት መኪና ሞተር ሊፈታ አይችልም በ5 ዓመት ውስጥ በ6 ዓመት ውስጥ። ለምን ፈታ ስንል ያያያዝ ችግር አለ ማለት ነው። እንደዚህ አይነቱን መኪና አዎ አልገዛም ልል እችላለሁ። ወይንም ደግሞ እንደ መኪናው ዋጋ አስቤ እኔ አቅሜ እንደዛ ከሆነ የከፋ ነገር የማያደርስብኝ ከሆነ እገዛለሁ። ስለዚህ ምንድነው መኪና ስታስፈትሹ መጀመሪያ ከማስፈተሻችሁ በፊት ዋጋው ስንት ነው፣ ይሄ ነገር በዚህ እዚህ ጋር እንደዚህ ያለው እዚህ ጋር ግጭት አለው። ሻንሲ ኖሮትም እኮ የምገዛው መኪና ይኖራል። ሻንሲ ከፊት ሲኖርና ከኋላ ሲኖር ራሱ በጣም ልዩነት አለው። ማብራሪያውን ሌላ ቪዲዮ ሰራላችኋለሁ። ነገር ግን በትንሹ ስነግራችሁ ከፊት ለፊት ሻንስ ያለው መኪና ለምሳሌ ጎማ ሊጨርስ ይችላል፣ መሪ ሊጎትት ይችላል በምንነዳበት ሰዓት በትክክል ሻንሱ ካልተሰራ ምናምን። ስለዚህ እነዛ ዲፑን የተለያየ ቪዲዮ እየሰራው ነግራችኋለሁ። ግን ብዙ ጊዜ አትሽወዱ። በቃ መግዛት ያለባችሁን ነገር ስትገዙ ዋጋውንና የመኪናውን ሁኔታና የእናንተን አቅም አማክላችሁ መግዛት አለባችሁ። ሶስተኛው ምንድነው የት እናስፈትሽ? ብዙ ጊዜ ሰዎች የሚያስፈትሹት የሚያውቁት ቦታ ወይንም ደግሞ ብዙ ሰው የሚያስፈትሽበት ቦታ፣ ወረፋ ያለበት ቦታ። ወረፋ ለዚህ በጣም ጎበዝ ነው ብሎ የሚያስብ ብዙ ሰው ስለገጠመኝ ማለት ነው። ግን ያ ሳይሆን ይሄን አንድ ቃል በመነግራችሁ የምትገዙት መኪና የሚሰራበት ቦታ ላይ የምታስፈትሹ ሞራል። ሁሉም መካኒክ በሁሉም መኪና ላይ ፕሮፌሽን አድርጓል ማለት አለ። BMW ከሆነ በBMW ብቻ ፕሮፌሽን የሆነ በጣም BMW ብቻ እየሰራ ያለ ሰው ጋራ BMW ከሆነ መገዛው እዛ ሄደህ ብታስፈትሽ ሞር ላንተ አሪፍ ነው። ምክንያቱም መኪናው ስፔሩ የት እንደሚገኝ፣ ነዳጅ ምን ያህል ኮንሰፕሽን እንዳለው የመኪናውን ፐርፎርማንስ አስረድቶ ትገዛለህ። ብዙ ጊዜ የሚገጥም ነገር ነው ነግራችሁ። እነዚህ ኦልድ ናቸው ብለን የምናስባቸው በተለይ እንደዚህ BMW ማርቼዲስ ምናምን በቶዮታም ደግሞ ስንመጣ እነ ካሪና ምናምን ነገር በጣም ቆንጆ የሆኑ መኪኖችን አንዳንድ ገራጆች ላይ ሲሄዱ ራይ ቢቀርብን የሚሻለው ነዳጅ ይበላል
ከማለቱ ይልቅ ለምን ፐርፐዝ ነው የፈለግከው ብለው እንኳን የማይጠይቁ መካኒኮች ስለሚበዙ፣ ሁሉንም እያልኩ አይደለም። በጣም ጎበዝ መካኒኮች አሉ የሚፈትሹ፣ ያለህን ብር ምናምን ኮንሲደር የሚያደርጉ አሉ። ጎበዝ መካኒኮች አሉ፣ ገራጆችም አሉ የሚፈትሹበት። ግን ሞር የተሻለ የሚሆነው የምትገዙትን መኪና በብራንዱ ሄዳችሁ ብታስፈትሹ የተሻለ ነው እላችኋለሁ። የተለያየ ቪዲዮ ስለምሰራላችሁ ቪዲዮ ከጠቀማችሁ ኮሜንት ላይ ሀሳባችሁን አስቀምጡልኝ። ትክክል ያልሆንኩትም ነገር ካለ እንደዚሁ አስቀምጡልኝ። ቤቱን ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁ የሚሸጥ መኪናም ስትፈልጉ እኔ ጋር ማምጣት ትችላላችሁ። የፈለጋችሁበት ቦታ ወስዳችሁ ማስፈተሽ ትችላላችሁ። ንክኪ ያለው መኪና ከሆነ ይሄው ንክኪ ያለው በዚህ ዋጋ፣ ንክኪ የሌለው ይሄ ንክኪ የለውም በዚህ ዋጋ ብዬ ግልጹን እዛው ፊት ለፊት አሳይቻችሁ ነው እኔ ጋር ስትመጡ መኪና የምሸጥላችሁ። ፎሎ እያደረጋችሁ ይመቻችሁ።